የዛሬውን ፈታኝ ጥያቄ ይዘንላችሁ መጥተናል። በማስተዋልና በትኩረት ይመልሱ። ቪዲዮውን ከመጀመራችሁ በፊት ቻናላችንን ሰብስክራይብ ያድርጉ። ከ10 ምን ያህል እንደመለሳችሁ ኮሜንት ላይ አስቀምጡልን። ኮሜንታችሁን አወዳድረን እንዳለፈው ጊዜ ሽልማት የምናዘጋጅላችሁ። ወደ ፈተናው። ቁጥር 1 የትኛው ነው ምስኪንና ደግ ድራገን? አንድ ጫካ ውስጥ 3 ድራገኖች ይታያሉ። አንደኛው ደግና ገር ሲሆን ሌሎቹ እንደዛ አይደሉም። እያንዳንዱን ትንሽዬ ዝርዝር ተመልክተው ደጉን ድራገን ይለዩ። ትክክለኛው መልስ 1 ነው። ድራገን አንድ ስር አንድ ትንሽዬ ወፍ በረጋ መንፈስ ተቀምጣለች። ያም ደህንነት እንደሚሰማት ያሳየናል። ድራገን 2 ጸበኛ ይመስላል። ድራገን 3 አጠገብ ያለውን አጥንት ይመልከቱ። በቅርብ ሰዓት ውስጥ አድኖ እንደበላ ያሳየናል። ስለዚህ ድራገን 1 ምስኪንና ደግ ድራገን ነው። ፈተና ቁጥር 2 ሶስቱ መንገዶች አንደኛው ወጥመድ ነው። አፈታሪክ እንደሚናገረው ከነዚህ 3 መንገዶች አንደኛው ብቻ አደገኛ ወጥመድ ደብቋል። በመጀመሪያ ሁሉም ሙሉ ለሙሉ ደህና ይመስሉ ነበር። ነገር ግን አንዲት ትንሽዬ ፍንጭ እውነታውን ታወጣለች። ከመምረጡ በፊት በጥንቃቄ ይመልከቱ። 10 ሰከንድ አለው። ትክክለኛው መልስ 2 ነው። የ2 መንገድ መግቢያ ላይ አቅጣጫውን በጥንቃቄ ይመልከቱ። ከድንጋዩና ከቁጥቋጦ መካከል ቀጭን ገመድ ተወጥሮ ተዘርግቷል። ይህም የተደበቀውን ወጥመድ ፈጥሯል። ይህም 2ን አደገኛ መንገድ ያደርገዋል። ትክክል ካገኙ ሰብስክራይብ ያድርጉ። ፈተና ቁጥር 3 በትክክል የሚሰራው ሰዓት የትኛው ነው? አንድ ቤተሰብ ውስጥ ካሉ ሰዓቶች አንደኛው በትክክል እየሰራ ነው፣ ነገር ግን ከቀኑ ክፍለ ጊዜ ጋር አይጣጣሙም። ሰዓቱ በጥንቃቄ ይመልከቱና ትክክል እየሰራ ያለውን ሰዓት ይለዩ። 10 ሰከንድ አሉት። ትክክለኛው መልስ 1 ነው። ከመስኮቱ ውጪ ያለውን ፀሐይ ይመልከቱ። ማለዳ መሆኑን ያሳየናል። ሰዓት 2 እና 3 ግን ከቀኑ ሰዓት ጋር እኩል አይደሉም። ነገር ግን 1 ከቤቱ ውጪ ካለው ትዕይንት ጋር የሚጣጣም የጠዋት ክፍለ ጊዜን ያሳየናል። ለዚህ 2 እና 3 ልክ ያልሆኑ ሰዓት ናቸው። በትክክል ካገኙ ሰብስክራይብ ማድረጉን እንዳይረሱ። እንቀጥላለን። ፈተና 4 3 ቁልፎች በፊታችሁ ተቀምጠዋል። ነገር ግን የተሳሳተውን መጫን ወደ ከባድ አደጋ ሊያመራን ይችላል። አንዲት ትንሽዬ ዝርዝር የትኛው ቁልፍ በእርግጥ አደገኛ እንደሆነ ታመለክተናለች። ለማወቅ ትችላላችሁ። 10 ሰከንድ አላችሁ። ትክክለኛው መልስ 2 ነው። ከቁልፎቹ በታች ይመልከቱ። 2 ከስሩ ኤሌክትሪክ ሽቦ ተገናኝቷል። ያ ማለት ኤሌክትሪክ ያለው ብቸኛው ቁልፍ 2 ነው። 1 እና 3 የሚሰሩ ኤሌክትሪኮች ግንኙነት የላቸውም፣ ስለዚህ ምንም አያደርጉም። ይህም 2ን አደገኛ ቁልፍ ያደርገዋል። እንቀጥላለን። ሰብስክራይብ እያረጉ። ፈተና ቁጥር 5 ከ3ቱ አንደኛው ትክክለኛ የሰው አሳ። 3 ሚስጥራዊ የሰው አሳዎች መርሚድ በባህር ዳርቻ ላይ በጸጥታ ተቀምጠዋል። ከነሱ መሃል 2ቱ ተመሳስለው ተቀምጠዋል። ነገር ግን ከነሱ አንደኛው እውነተኛ የባህር አሳ ነች። ሌሎቹ 2ቱ ዝም ብለው እያስመሰሉ ነው። እያንዳንዱን ነገር በጥንቃቄ ተመልክተው ትክክለኛዋን መርሚድ ይለዩ። 10 ሰከንድ አላችሁ። ትክክለኛው መልስ 2 ነው። ጅራታቸውን በጥንቃቄ ይመልከቱ። 1 እና 3 ጅራት ላይ የታሰረ ሪባን አላቸው። ይህም ማለት 2ቱ ልብስ አጥልቀው ነው ማለት ነው። ጅራት ላይ ምንም አይነት ሪባን ማሰሪያ የለም። ይህም ማለት አካሏ እውነተኛ ክፍል እንደሆነ ያሳየናል። ስለዚህ ትክክለኛዋ የሰው አሳ 2ኛዋ ነች። ፈተና ቁጥር 6 አንደኛው በር በውስጡ ሚስጥራዊ ነገር ደብቋል። 3 ሚስጥራዊ በሮች ከፊታችሁ ቆመዋል። ነገር ግን ከእነሱ መሃል አንደኛው አደገኛ ነገር ደብቋል። ትኩረት አድርጋችሁ ተመልከቱ። የትኛው በር ነው ደህንነቱ ያልተጠበቀ በር ወይም ሚስጥር የደበቀው በር? 10 ሰከንድ አላችሁ። ደግሞ ትክክለኛው መልስ 1 ነው። በር 2 አረንጓዴ ቁልፍና በር 3 ወይን ጠጅ ቀለም ያለው ቁልፍ ሁለቱም ውጪ ተቀምጠው ይታያሉ። ይህም እነዚህ በሮች ቀደም ብለው የተከፈቱ ደህንነታቸው የተጠበቀ መሆኑን ያሳየናል። ነገር ግን አንድ ምንም አይነት ቁልፍ ውጪ የለውም በሱ ከለር የተቀመጠ። ይህም የሚያሳየን በር አንድ ያልተከፈተ ምክንያቱም ከጀርባው አደገኛ ነገርና ሚስጥር እንደደበቀ ያሳየናል።
ፈተና ቁጥር 7 ማየት የማይችለው ማን ነው? 3 ሰዎች ምርኩዝና ጥቁር መነጽር አድርገው በፓርክ ውስጥ ይመላለሳሉ። በመጀመሪያ ሁሉም ተመሳሳይ ይመስላሉ። ነገር ግን አንዲት ትንሽዬ ፍንጭ አንድ እውነተኛን ማየት የማይችለውን ሰው ታጋልጣለች። በደንብ በጥንቃቄ ይመልከቱ። 10 ሰከንድ አላችሁ። ትክክለኛው መልስ 2 ነው። 2 እጇ ላይ በጥንቃቄ ይመልከቱ። እሷ የመኪና ቁልፍ ይዛለች። ማየት የማይችል ሰው በሕግ መንዳት አይችልም። መኪና ቁልፍ መያዟ የማታያና ማስመሰያ እንደሆነ ይጠቁመናል። የተደበቀው ፍንጭ ይሄ ነው። ፈተና ቁጥር 8 ሰነዱን ማን ሰረቀው? በአንድ ቤተ ሙከራ ውስጥ አንድ ወሳኝ ሰነድ በሚስጥር ከፋይል ውስጥ ጠፍቷል። ዕለቱ የነበሩት 4 ተመራማሪዎች ብቻ ናቸው። ሰነዱን የወሰደው ሰው ማን ነው? አንድ ትንሽዬ ፍንጭ ሰነዱን የወሰደውን ሰው ትጠቁመናለች። በሥነ ሥርዓትና በጥንቃቄ ይመልከቱ። 10 ሰከንድ አሉት። ትክክለኛዋ መልስ 4 ነች። 4 ጃኬት ኪሱ አካባቢ ያለውን ቀለም ይመልከቱ። ከሰነዱ ጋር ከተያያዘው ቀለም ጋር ይመሳሰላል። ስለዚህ 4 ያንን ሰነድ ሰርቃለች ማለት ነው። እንቀጥላለን። ሰብስክራይብ እያረጋችሁ መሆናችሁን እርግጠኛው ነው። አሪፍ ጥያቄዎች ወደ እናንተ እንደዚህ እንዲደርሱና ራስዎን ፈታ እንዲያደርጉ ሰብስክራይብ፣ ላይክ፣ ሼር በማድረግ ይተባበሩን። ፈተና ቁጥር 9 የተደበቀውን ለይ። እዚህ ጫካ ውስጥ ለእናንተ የማይታይ ትልቅ እንስሳ አለ። እሱን መለየት ትችላላችሁ። 10 ሰከንድ አላችሁ። መልሱ ይሄ ነው። ስንቶቻችሁ ናችሁ ነብሩን እዚህ ጋር እንዳለ ያያችሁ? ካገኛችሁት ሰብስክራይብ አድርጉ። ወደ ፈተና ቁጥር 10 እናልፋለን። ፈተና ቁጥር 10 እነዚህ ኢሞጂ መካከል አንደኛው ብቻ የተለየ ነው። የተለየውን ኢሞጂ በ10 ሰከንድ ያገኙ። ይህን ኢሞጂ ካገኙ እውነትም ንቁ አይን አላችሁ። መልሱ ይሄ ነው። በደንብ በትኩረት ይመልከቱ። ከሌሎቹ ኢሞጂ ለየት ያለው ይሄ ነው። አእምሮና ንቁ አይን እንዳላችሁ ከኛ ጋር ስለፈተሻችሁና ስለተዝናናችሁ እናመሰግናለን። ቻናሉን ሰብስክራይብ ያርጉ። በጣም አዝናኝና ምርጥ ጥያቄዎችንና ምርጥ ፕሮግራሞችን ይዘንላችሁ በዚህ ቻናል ስለምንመጣ ሁላችሁም ሰብስክራይብ እያረጋችሁ ኖቲፊኬሽን እንዲደርሳችሁ የደውል ምልክቷን ተጫኑ። እናመሰግናለን።